አንተ ግን ጤነኛ አመስለኝም። እሺ ከኦዲጋርድ ጋር ይሁን፣ እንዴት ብሩኖ ፈርናንዴዝን ከኬቨን ዲብሮይና ጋር ታወዳድረዋለህ? ገርሞሃል እንዴ? ከሞድሪች ጋር ላወዳድረው ከተፍ ብያለሁ። ያለ ፋክት አናወራም። ገብቷል። 578 ጌም ተጫውቷል ብሩኖ ሚጌል ፈርናንዴሽ 183 ጎሎችና 149 አሲስት ማድረግ ችሏል በማንቸስተርና በፖርቹጋል ብሔራዊ ቡድን። የማድሪዱ አማካይ ሞድሪች ከብሩኖ ፈርናንዴዝ 250 ጌሞችን የበለጠ መጫወት ችሏል። 824 ጌሞችን ተጫውቷል። ጎል 89፣ አሲስት 138፣ 89 ጎል እና 183 100 ጎል እኮ ነው ጭራሽ የሚበልጠው ብሩኖ ፈርናንዴዝ። 250 ጌም ከብሩኖ ፈርናንዴዝ በላይ የተጫወተው ሞድሪች በ100 ጎል የኔ ካፒቴን ይበልጧል። አሲስት ደግሞ በ11 ምናምን በኬሬራቸው ማለት ነው። እና ምን ልልህ ፈልጌ ነው 3 ነው 4 ቻምፒየንስ ሊግ የበላው ሞድሪች ማድሪድ ቤት ስለሆነ ምርጥ ሆነ እንጂ ይሄ ልጅ ተቀያይሮ ደግሞ ማድሪድ ቤት ቢሆን ኖሮ 4 ባሎንዶር ነው የሚበላው። 4 ቻምፒየንስ ሊግ ገርሞሃል እንዴ? ስለዚህ እንዝጋው ይሄን ፋይል። ብሩኖ ፈርናንዴዝ በአውሮፓ ከሚገኙ 6 ቶፕ ሊጎች ውስጥ የሚያክለው ተጫዋች ስለሌለ ይሄንን ወደዳችሁም ጠላችሁም ዋጡት፣ ውሃ ጠጡ። ብሩኖ ፈርናንዴዝን ከማንም ተጫዋች ጋር እንዳታወዳድሩት ብዬ ማስጠንቀቂያ ብሰጥም እየተላለፋችሁ ሳገኛችሁ ደግሞ እንደዚህ በፋክት እረግጣችኋለሁ። መቻችሁ።